ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እስኪ ኑ ዛሬ ከኔ ጋራ ወረአናብ እንስራ። እስኪ አብረን እንስራ። እስኪ በጣም አድካሚ ነው ታውቃላችሁ። እንግዲህ የመዳም ቅመሞች ይህንን ስሩ ከምንባል 3 ጊዜ መጅቡስ እና ብርያኒ ብንሰራ ይሻለናል እና አስቡት። አሁን ይህንን ኦልሬዲ ሁሉን ከታትፌ ሽንኩርት፣ ነጭ ሽንኩርት እና ቲማቲም፣ ሩዝ የኩሳ ጋር አብረው የሚሰራ ልክ የዚህ ወረአናብ የተለየ ሩዝ ማለት ነው። እሱን አብረን ቀላቅለን ሚክስ እናደርጋለን። ፍልፍል አስዋድ፣ ዘይቱን፣ ማጅን ትጨምራላችሁ፣ ርመን እንደገና ዘይቱን፣ ሌሞን፣ ሎሚ እንደመጠናችሁ ትጨምራላችሁ። በነገራችን ላይ ወረአናብ ሎሚና ዘይቱን በጣም ነው የሚወደው የሚደረገው። የኛ ሴትዮ በጣም ትወዳለች እንደዚህ ሌሞን ሲበዛ። ዘይቱን እንደዚህ አርጌ አንድ ላይ ቀላቅየውን ሚክስ አደርገዋለሁ ማለት ነው። ከስር ድንች ከላይና ከታች ድንች ልጠን እንደዚህ እናስቀምጣለን። ከዛ አጠቃላይ እንደዚህ አድርገን እናዋህደዋለን ማለት ነው። እንደ የቤቱ ነው። በነገራችን ላይ እኔ ሴትዮ ቅመም ብዙም አትፈልግም። ያው እንግዲህ እንደምታዩት ነው። ጠቅልዬ አጋምሻለሁኝ። መጨረሻ ላይ ስጨርሱ ከተረፋችሁ ድንቹን ካረጋችሁ በኋላ ከላይም ከታችም ድንቹ እንደዚህ ጠቅልላችሁ ወረአናቡን ከጨረሳችሁ በኋላ ድንቹ እንደዚህ ካረጋችሁ በኋላ የወረአናቡ ቅጠሉን ከላይ እንደዚህ አልብሱት። ሶሱን ከማድረጋችን በፊት እንደዚህ አድርገን ሰሃን እንጭነዋለን ማለት ነው። ሰሃን እናደርግበታለን። እንደዚህ አድርገን እናለብሰዋለን ማለት ነው። ቅጠል እንጨምርበታለን ምናምን እና እንደገና ትንሽዬ እንዳሁኑ ሌሞንና ፍልፍል አስዋድ ትንሽ እንደገና ማጅን ደግሞ እንጨምርበታለን። ዘይቱን በጣም እንጨምራለን ማለት ነው። ዘይቱን በጣም አሪፍ ነው፣ ይወዳል። ሌሞን እንጨምራለን። ሶስ አርገን ከላይ በውሃ ጨምረን ይሄ እንትን ናና ፓውደር ካላችሁ እሱን ጨምሩበት። እንደዚህ አድርገን ከላይ የእንትኑን እንጭነዋለን ማለት ነው። ኦልሬዲ እንግዲህ እየበሰለ ነው እንደምታዩት ጨርሷል። 2 ሰዓት አካባቢ ነው የፈጀው። እንደዚህ ብስል ብሏል። በጣም ያቃጥላል። ለማውጣት በጣም መቀዝቀዝ አለበት። ያው እኔ ላሳያችሁ ብዬ ነው እንጂ አቆየዋለሁ። ይቀዘቅዛል። ቶሎ አልገለባብጠውም ማለት ነው። እነሱ ቀዝቀዝ ብሎ ፍሪጅ ገብቶ ቆይቶ ምናምን ነው የሚበሉት ማለት ነው። እና እንዴት አያችሁት? በጣም አድካሚ ነው። ይህንን ስራ የምትወዱት እስኪ ማንንም እስኪ